ለተሰውት ሰማዕታት ያው ሁለቱን አስመልክቶ እንግዲህ ከ5 ቀን የመከራ ቀናት በኋላ ከሞት መንጋጋ የተረፉ መነኮሳትንና እንዲሁም ደግሞ አርበኞች ፋኖችን እነሱን በተመለከተ በ5 ቀን ውስጥ ደግሞ የነበረው የመከራ ቀናትን የሰማዕታትን ዝክር ለመዘከር ነውና የተሰባሰብነው። ስለዚህ መጀመሪያ የህሊና ጸሎት ማድረግ ስላለብን ወደ ህሊና ጸሎት እንሄዳለን። የህሊና ጸሎት ለማድረግ ዛሬ የተሰበሰብንበት ዋናው ዓላማ የትግላችንን የጀመርንበት እና ከትግሉ በኋላ ከሞት የተረፉ ወንድሞቻችን ነፃ ያወጡበት ቀን ነው እና ታሪካዊ ቀን ስለሆነ የዛሬ ዓመት ማክበረናል። ዛሬ ደግሞ ሁለተኛ ዓመቱ ነው። ትግል መውጣት መውረድ አለ። የልብ ትጥቅ ያስፈልጋል። ልቦናችን ከታጠቀ አንድ ከሆን ጠላት የማይሸነፍበት ድሮ ወይም ከዚህ በፊት የሰጠን የመድኃኒዓለም የሰጠን ክብርም ዛሬም ከጎናችን የማይቆምበት ምንም ምክንያት የለውም። ይሄ ቀን የሙሴ ታሪክ የተደገመበት ቀን ነው። ከዚያ በፊት ብዙ ውጣ ወረዶች ነበሩ። ከ18 ጀምሮ እስከ 23 ድረስ ብዙ የተከፈሉ ዋጋ ነበሩ። ትናንትና ጥቂቶች ነበር፣ ዛሬ ላይ ግን ብዙዎች ነን። ዝናብ እየዘነበ ዳሪ ተቀምጦ ዝናብ ሳይመተው የማለፍ ያህል እዛ ቦታ ላይ የዛሬ 2 ዓመት ከግንቦት 18 እስከ ግንቦት 23 ድረስ የወረደው የጥይት ጋጋታ፣ የወረደው የከባድ መሳሪያ ጩኸት፣ የወረደው የጠላት ብዛት አይደለም የሰው ልጅ ቀርቶ መሬቱን የሚያንቀጠቅጥ አይደለም 50-60 የማይሞላ ወታደርን ቀርቶ በክፍለ ጦር በእዝ የተደራጀ ኃይል ሊመክተው የማይችል ጦር ብዛቱ የጥይት ናደው እንደ ዝናብ የሚጎርፍ እንደ ጎርፍ የሚወርድ እንደ ዝናብ የሚወርድ በነበረበት ሰዓት ለክብር የተጠሩ ወንድሞቻችን፣ እህቶቻችን፣ እናቶቻችን፣ አባቶቻችን በሰማዕትነት ሲያልፉ ለአጋጣሚ ሆኖ እኔም አብሬ የድሉ ተቋዳሽ ነበርኩ። ጠላት እንደ ቅጠል ሲረግፍ እንዴት ነውስ የመታ ነው እንደ በረሃ አህያ እየተጋደመ ሲቀር ለዛውም እውነት ለመነጋገር ያሁኑ መከላከያ ሰራዊት አይደለም። ይሄ ግብስባሱ ከየቦታው እየታፈሰ የሚመጣው ይሄ ፊቱን ዙሮ እየተኮሰ የሚሮጠው ጭራሽ ለብለብ 1 ወርና 2 ወር የሰለጠነ ሳይሆን ሀገሪቱን ኢትዮጵያን ሲጠብቅ የነበረ ነገር ግን በግለሰብ ፖለቲካ ተጠልፎ ቅድስት ቤተክርስቲያንን ለማፍረስ ገዳማትን ለማውደም እናቶቻችንን አባቶቻችንን ከአባታቸው አስወጥቶ ለመግደል ተንጋግቶ የመጣው ሰራዊት ብዛቱ እስከ ተብሎ ተቆጥሮ የማያልቅ እስከ አፍንጫው ድረስ ታጥቆ ከባድ መሳሪያ እስከ ሞርተር ዲሽቃ ዙ 23 ይሄን ሁሉ ታጥቆ ከበባ ውስጥ ሆነን ያንን ከበባ ጥንቁር ለጥንቁር እየተፋለጥን በክብር ለክብርና ለሽልማት ከተፈለጉት እግዚአብሔር ከፈቀደለት ውጭ ጠላት አቅዶ የመጣ ሙሉ ለሙሉ ከበባ ውስጥ አስገብቶ በዚያ ከበባ ውስጥ ሙሉ ለሙሉ የገዳም አባቶችን፣ የገዳም አበምኔቶችን፣ የገዳም መነኮሳትን፣ እናቶችን እንዲሁም እዛ ውስጥ ያለን ወታደር ሙሉ ለሙሉ ሲሆን በእጀ ሲታጣ ግን ማርኬ ገድዬ ረሽኜ አጠፋለሁ ብሎ ነበረ። ያን ያህል ወታደር አግበስብሶ የመጣ ያን ያህል ማለት ነው የነበራችሁ ሰዎች ስለምታውቁት። ነገር ግን እሱ በፈቀደው ልክ አይደለም። እሱ ባቀደው ባሰበው ልክ አልሆነለትም። የጥይቱን ጩኸት ከጅራፍ ጩኸት ሳንቆጥር የጥይቱን የሞርተሩን ድምጽ ከምንም ሳንቆጥር ጠላትን እንደ ቅጠል እያረገፍነ ግንባሩን እያልነ
ተመቶ የምናገኘው ወታደር እንኳን ልቡ ወይም ሆዱ ላይ ተመቶ አይገኝም። ግንባሩ ላይ ነው። ከ5 ቀን ከፍተኛ ተጋድሎ በኋላ ግንቦት 23 ቀን ስንት ቁስለኞችን ስንት የደከሙ ወንድሞቻችን እናቶቻችንን በመያዝ ቦታውን ለቀን ወደ ሌላ ቦታ አሁንም ተደራጅቶ በረሃ ላይ ባዶ ገንፎ እየበላ ባዶ ጾሙን እያደረ እየዋለ ተደራጅቶ ኃይሉን አጠንክሮ ተመልሶ እንደገና ሐምሌ 26 ከበረሃ በመውጣት ሐምሌ 27 የወረዳችንን ዋና ከተማ ደብረ ኤልያስን ተቆጣጥሯል። እወዳችኋለሁ። አመሰግናለሁ። እንኳን ለዚህ ለተባረከችና ለተቀደሰች ቀን አደረሰና አደረሳችሁ። የዛሬው ቀን ትግል ላይ ስላለን እንጂ እንደዚህ በቀላሉ የሚከበር የሚወሳ የሚነገር አይደለም። ለምን ቢባል አብይ አህመድ ግብስብሱን ብርሃኑ ጁላ ግብስብሱን ሰራዊት ወደ አማራ ክልል የላከበት ውርደትን የተጎናጸፈበት አቅሙን ያወቀበት ቀን ነውና ወንድሞቻችን ሲነግሩን እንደቆዩት የዛሬውን ቀን የምናከብረው 2ኛ ዓመታችን ነው። ከግንቦት 18 2015 እስከ 23 ድረስ ለ5 ቀን እግዚአብሔር ታምሩን የሰራበት የሰው ልጅ የእግዚአብሔርን እጹብ ድንቅ የመሰከረበት ጠላት ደግሞ አቅሙን ያወቀበት መሆኑ ይህንን ትግል ለመጀመር ሀገራቸውን ከካዱ ለወዳቸው ከተገዙ ሰዎች ጋር ግብ የገጠመበት ገዳሙ የፋኖ ማሰልጠኛ ነው፣ የሽፍታ መደበቂያ ነው፣ የሃይማኖት መቀየሪያ ነው፣ እንዲያውም ገዳሙ የዓለም ብርሃን ነው በማለት የተሸዋረረ ፖለቲካ በመዝራት ብዙ ፖለቲካዎችና መጥፎ ጥላቻቸውን ሲዘሩ ሲቆዩ አይደለም እውነታው በዚህ ልክ አይደለም እያል ስንከራከር ስናስረዳ ስንለማመን ቆይተናል። የሰይጣን ማደሪያ የሆኑ ሀገራቸውን የካዱ ለወዳቸው የተገዙ የወረዳ አመራሮች ሂሳብ ሰሩ፣ ቀመር ቀመሩ። አስቡ እንግዲህ ምን ያህል ሰርስረው እንደገቡ በፖለቲካው እንዴት እንደተካሉ። ግፋቢል ከፍታላችሁ ሰናይፐር ልትይዙ ትችላላችሁ፣ አለያም ደግሞ ብሬን ልትይዙ ትችላላችሁ። ከዚህ ውጭ ግን አቅም የላችሁም ነው ያለ። እኔ ግን አለ መንግስት ነኝና እንደ መንግስትነቴ መጠን ድሮን በመስመር ይዤ ገብቼ ገዳሙን ማፍረስ እችላለሁ ነው ያለ። በመድረክ ነው እኮ እንደዚህ። አስቡት እንግዲህ። አመሰግናለሁ ብዬ ተነሳሁኝና እኛ የጠበቅነው እንዲህ አልነበረም። በስንት ውጣ ውረድ የተመሰረተን ገዳም የእምነት ቦታችንን እንድታፈርሱት ፍቃደኛ አይደለንም ነው ያልነው። ፍቃደኛ አይደለንም፣ አታፈርሰውም ነው ያልኩት በግልጽ። ቤተክርስቲያን ስታፈርስ አላይህም፣ መጀመሪያ እኔን ልታፈርሰኝ ትችላለህ ነው ያልኩት። እኛ ከፈረስን በኋላ የምትፈልገውን ልታረግ ትችላለህ እግዚአብሔር ከፈቀደልህ፣ አለያ ግን አትነካውም ነው ያልኩት። ጥር 19 ቀን 2015 ዓመተ ምህረት እንደዚህ ብሎ ገዳሙን አፈርሰዋለሁ ድሮን ይዤ ሂጄ ብሎ የፈከረውን ጎይ ቀበሌ ላይ ስብሰባ ሊመራ ከመኪና ሲወርድ ከጠዋቱ 4 ሰዓት አካባቢ ጨንጓራውን አውጣኝጣለሁ በክላሽ። አይችልም። ግንቦት 18 ቀን 2015 ዓመተ ምህረት ወደ አፈሙዝ ትግል ገባል። የ5 ቀን ውጣ ወረድ ወንድማችን ሲገልጸው ቆይቷል። በሰው አንደበት የማይነገር በሰው ህሊና የማይታሰብ ከከባድ መሳሪያ እስከ ነፍስ ወከፍ እስከ ሰራዊት ብዛት ድረስ በእኛ አንደበት የማይገለጽ ከነሱ መረጃ እንኳን የወጣ በ5ቱ ቀን የተስተናገደው የኢትዮጵያ መከላከያ ሰራዊት 24000 እንደሆነ ከራሳቸው መረጃ ነው የወጣ። እኛ ግን 47 ሁነን ከዚያ ያልበለጠ ሰው ነው ያንን ለ5 ቀን ውጊያ አካሄድ ነው። የተረፈው መከላከያ ሲወጣ የደንበጫ ወረዳና የአማኑኤል ወረዳ ፋኖ ከምጫ ወንዝ ላይ ያጠቃለለው የፈጸመው የወጣውን
ገዳሙ ጋር ከተስተናገደው 24000 መከላከያ ለምስክር አንድ እንኳን አልወጣም። ከገዳሙ የተረፈው ተምጫ ወንዝ ላይ ነው ያለቀ። ከዚያ በኋላ አማራ ክልል ትግል ተጧጥፎ የቀጠለ ከዚያ በኋላ ነው። ዛሬ ላይ ግን በጣት የምንቆጠር ሳይሆን በሺ የምንቆጠር ሁነን ክልላችንን፣ ወረዳችንን፣ ቀበሌያችንን ሰፈር ድረስ ገብተን እያስከበርን መሆኑ ይታወቃል። ለቀጣይ ደግሞ ይህንን በዓል በሰፊው እንድናከብር እግዚአብሔር ይፍቀድልን። ለተሰዉ ሰማዕታት ክብር ይስጥልን። ጨርሻለሁ። አመሰግናለሁ። በአጭሩ ለመግለጽ ግን ይህች ዕለት የተወለድንባት ዕለት ናት። አለቀላቸው አበቃላቸው ተብለን በብልጽግና ሆዳም አሽከሮች ዘንድ የሞታችን አዋጅ ታውጆ ሊወጣን የመጣው አውሬም ራሱ የበረሃ ሲሳይ የአውሬ ሲሳይ ሆኖ ቀርቶ እግዚአብሔር ግን በጥበቡና በቸርነቱ ከአንበሳ መንጋጋ እኛን ያዳነባት የከበረችና የተለየች ዕለት ናት። ይህች ዕለተ ልደታችን ናት። የኛ ወይም የቀስተ ደመና ብርጌድ ፋኖ ወይም በሰዓቱ ገዳም ውስጥ የነበሩ አካላት ብቻ ሳይሆን የመላው አማራ ሕዝብ ብሎም የመላው ኢትዮጵያውያን ሕዝብ ዕለተ ልደት ናት። ለምን ብትሉኝ ይሄ ጦርነት ቅድም ሲሏችሁ እንደነበረው አንድ ገዳም ብቻ ታርጌት ያደረገ አይደለም። እንደ አጠቃላይ አማራ የሚባልን ሕዝብ ለማጥፋት ታቅዶ ተሰንዶ የተሰራ የረጅም ዘመን የሥራ ውጤት። ስለዚህ አንዱ የመንግስት የጥፋት አጀንዳ የጥፋት እንቅስቃሴ አንዱ መነሻው ነው። በተለይ ደግሞ አማራ የሚባለው ማህበረሰብ ለማጥፋት ኢትዮጵያን ለመበታተን የተጠቀመው ስልት ነው። የአንድነት ሰንሰለቶቻችንን የመበጣጠስ የማጥፋት መከባበርን፣ መዋደድን፣ የሀገር ፍቅርን የሚያስተምሩ እነዚህ ገዳማት ነባር እምነቶች ስለሆኑ በመጀመሪያ ደረጃ እነዚህ ማጥፋት ተቀዳሚ ተግባሩ ስለሆነ ነው የመንግስት ማለት ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረው አንድነት ነው፣ ፍቅርን ነው፣ ሰላምን ነው፣ መዋደድን ነው፣ እኩልነትን፣ ፍትህን ነው የምታስተምረው። ይህች እምነት እያለች ሀገርን እንደፈለጉ መሸጥ እንደፈለጉ መበዝበዝ፣ አንዱን መጨቆን፣ አንዱን ባሪያ፣ አንዱን ሎሌ፣ አንዱን ጌታ ማድረግ እንደፈለገ አይቻልም። ስለዚህ ይሄንን ተቋም ማፍረስ የመጀመሪያ ተልኳቸው አድርገው የተነሱበት ምክንያት ይሄው ነው። ሌላ የተለየ ነገር ኑሮ አይደለም። ሲለጠፍ የነበረው ስም በሙሉ ገዳሙን ከማህበረሰቡ ለይቶ ለመምታት የታቀደ ሴራ ነበረ። ቅድም ሲዘረዘሩ የነበሩ ነገሮች በሙሉ እውነት ለመነጋገር ብልጽግና የፋሽስቱ መንግስት ስለ ቤተክርስቲያን መደፈር ወይም ስለ ሃይማኖት መለወጥ ቆርቆሮት አሳስቦት አይደለም። በዚያ ልክ አንዱ ገዳሙን የከተተበት የሃይማኖት ችግር አለበት ነው አይደል የተባለው። ስለ እምነት አሳስቦት አይደለም። ስለ እምነት የሚያሳስበው መንግስት ወይም ስርዓት ቢሆን ኑሮማ ስንት ታሪካውያን ገዳማትን ባላወደመ፣ ስንት የአብነት ትምህርት ቤቶቻችንን ባላወደመ፣ ስንት ካህናትን፣ ዲያቆናትን፣ የቆሎ ተማሪዎችን ባልጨፈጨፈ ነበር እስከ ቅርብ ሰዓት ድረስ። ግን ይሄ ምንድነው? ነባር ታሪኮቻችን የማጥፋት የተጠና የጥፋት አጀንዳ ነው፣ የጥፋት ተልእኮ ነው። በመላው አማራ ውስጥ ተፋፍሞ የነበረው ትግል በይፋ ቱግ ብሎ የፈነዳበት ላይጠፋ ዳግም ላይጠፋ ነፃነታችንን ሳናውጅ ላንመለስ አውጀን የተነሳንበት ታላቅ ጦርነት ነው። የደስታችንም የመከራም ጦርነት ነው። ይሄ ጦርነት ብዙ ጀግኖችንና ሰማዕታትን ብናጣም ብዙ አባቶቻችንን እናቶቻችንን የነገ ተረካቢ ህፃናትን ብናጣበትም ይሄ ጦርነት ግን የነገ ተስፋችን ላይቀር ለተጀመረው ላናቋርጠው ለጀመረው ትግል መነሻ መሰረታችን ነው። ሁሉም በወኔ በቁጭት በልህ ሆ ብሎ እንዲነሳ ያደረገን መስፈንጠሪያችን ነው ይህ ጦርነት። ስለዚህ የደስታም የመከራም ጦርነት ነው። ይህ ጦርነት የምናከብረው እኛ አይደለንም። መላው አማራ ህዝብ፣ መላው የአማራ ፋኖ የሚያከብረው የሚደሰትበት የሚኮራበት ድል ነው። በሰዓቱ የተፈጸመው ድል ምናልባት በሰዓቱ የነበሩ ጥቂት ፋኖች ናቸው፣ ግን እነዚህ የአማራ አንድ ብልት አንድ ህዋስ ናቸው። በእነሱ ድል መላው አማራ ነው ድልን የተቀዳጀ። መላው የአማራ ህዝብ የአማራ ፋኖ ድሉን አወጀ። ለዘመናት የማይነካ መስሎ የማይደፈር መስሎ ገኖ የነበረው ፋሺስታዊ ስርዓትም ስር መሰረቱ የተነጋነገበት ነው። አልጸናም። ከዚያ በኋላ እንደተንቀጠቀጠ የቀረ እየፈረሰ ነው ያለ። አሁንም እየፈረሰ ነው።
የዛሬ 2 ዓመት የነበርንበት ሁኔታ ታውቁታላችሁ መቼም ዛሬም ያለንበት እናውቀዋለን ያኔ ከዛች ከነበረችዋ ከትንሽ ኤሪያ ውጭ መንቀሳቀስ የማንችልበት ሁኔታ ውስጥ ነበር የነበረው ዛሬ ግን የፈለግነው ቦታ ብንሄድ የሚከለከልን አንዳችን ምድራዊ ኃይል የለም ለምን ለስሙ ብልጽግና አማራ ክልል ውስጥ አለሁ ቢልም አይደለም ፋኖን እንደፈለገ ከመንቀሳቀስ ለማገድ ቀርቶ ራሱ ለመንቀሳቀስ ከብዶት በየከተሞቹ ተወሽቆ ያለበት ሁኔታ ነው ያለው በአሁኑ ሰዓት አማራ ክልል ላይ ያለው የብልጽግና መንግስት የፈረሰ ነው የፈረሰ ያልሞት ባይ ተጋዳይ ትግል የሚታገል የፈረሰ ተቋም ነው በአሁኑ ሰዓት የብልጽግናን ፋይናንሱን በሉት የመረጃ የደህንነት ማዕከሉን በሉት አጠቃላይ ሁሉንም የኔ የሚለው ነገር በሙሉ ፋኖ ከግማሽ በላይ በሚባል ደረጃ ተቆጣጥሮት ተጋርተነው ያለ ነው በፋይናንሱ ቢባል ብልጽግና ከሚያገኘው በላይ ፋኖ ነው ፋይናንሱ እየተቆጣጠረው ያለ ጥቁር አስፋልትን በሙሉ ምን ቆጣጠረውኛል ነው የውስጥ ለውስጥ መስመሮችን መንግስት የሚመካበት የደህንነት ማዕከሉ የመረጃ ማዕከሉ ኢንተለጀንስ ማዕከሉ ተጋርተናል ይሄ ምንድነው መንግስት አሁን ያለው መንግስት ተብዩ የፈረሰ መሆኑን የሚያሳይ ነገር ነው የሚመካበት ጦሩም ዛሬ ላይ ካለ መኖር በማይሻል ደረጃ እየፈረሰ ነው ያለ ከሞት የተረፈውን ከየቦታው ያፈሰ ያሰለጠነ የሚያስገባው ባስገባው በማግስቱ እየወጣ ወደኛ እየተቀላቀለ ነው ገና ከማሰልጠኛ ውስጥ የሚወጡትም በርካቶች ናቸው አሁንም እየመጡ ነው ከብር ሸለቆ ማውን ሰሞኑን ትላንትና ይመጡ አሉ ይሄ ምንድነው የብልጽግና መንግስት ለአንዴና ለመጨረሻ ጊዜ ላይመለስ ከገጽ ምድርም ሊጠፋ እየፈረሰ ያለበት ቀን ነው ለዚህ ድል የበቃ ነው ደግሞ ያኔ በተከፈለ መስዋዕትነት ነው መለው የአማራ ፋኖ በየዱር ገደሉ በከፈለው መስዋዕትነት ባፈሰሰው ደሙ በሰዋው ህይወቱ ነው ስለዚህ ለኛ ታላቅ ነገራችን ዛሬ ላይ ለመድረሳችን ትልቅ መሰረታችን ነው ትናንት የወደቁ ጀግኖቻችን ትናንት የሰማዕታትን በዓል አክብረን ነበር በሰፊው የነዚያ ሰማዕታት ደም ነው ዛሬ እኛ በነጻነት እንዲ ቁጭ ብለን ሰፊ ግዛት ኑሮን በነጻነት ያለ ስጋት እንድንንቀሳቀስ እንድናከብር ያደረገን ነገም ከዚህ በላይ እንጓዛለን የማያልቅ ትግል አልጀመርንም የማያልቅ ትግል እውነትን ይዘን ስለተነሳን እግዚአብሔርን ክንዳችን አድርገን ስለተነሳን እናሸንፋለን ለሚጠብቀን ህዝብም ተስፋ ለሚያደርገን ህዝብ እንደርስለታለን እኛ ለአማራ ህዝብ ብቻ አይደለም የወጣነው እኛ አማራን ለማዳን የወጣን ስንል ለህልውናችን የወጣን ስንል ከኢትዮጵያዊነታችን ሳንወርድ ነው ኢትዮጵያዊነት ስሜታችን ልዕልናችን እንደተጠበቀ ነው በልዩነት ግን አማራ በመሆናችን እየተገደልን ስለሆነ መጀመሪያ ህልውናችን ማስከበር አለብን ከዚያ በኋላስ በተመሳሳይ ሁኔታ እየተሰቃየ እየተጨቆነ ላለው መለው ኢትዮጵያን ህዝብ እንደርሳለን በተስፋ እየጠበቁ ነው ሁሉም የፋኖን የትግል እንቅስቃሴ ደግፈው በሌሎችም ክልሎች የፋኖን ድርጅት የፋኖን ትግል እየደገፉ ያሉ አደረጃጀት በመስራት የሚታገሉ በርካቶች ናቸው በደቡብ ክልል በወለጋ በአፋርም በቅርቡ የተጀመረ ነገር አለ በቤኒሻንጉል ጉሙዝ ይሄ ምንድነው አሁን ያለው ስርዓት ለአማራ ብቻም ሳይሆን እንደ አጠቃላይ ለኢትዮጵያውያን የማይጠቅም ጸረ ኢትዮጵያ ጸረ አማራ ጸረ ህዝብ መንግስት ስለሆነ ማለት ነው ተወደደም ተጠላም ይህ መንግስት መወገድ አለበት ሌላው ቢቀር ለኦሮሞ እንኳን የማይጠቅም ስርዓት በኦሮሞ ስም የሚነግድ ግን የራሱን ድሎት የሚያካበት የራሱን ፍላጎት የሚያሟላ የጥፋት ቡድን ነው የጥፋት ስብስብ ነው ብልጽግና ማለት እስካሁን ምንድነው ምን የነበረው ይሄ ትግል ህዝባዊ መሆን አለበት ነው አይደል ምን ነበር መርሃችን አሁን ግን ትግሉን በራሱ ህዝቡ ነው የሚመራው ፋኖ አፈሙዝን ይዞ ቢወጣም ትግሉን ግን የሚመራው ህዝቡ ነው ስለዚህ በቅርቡ እናሸንፋለን ሚስጥሩን አውቃ ልባምና ገና አስቀድማ ደርሳ ከውለት ተባለ በሰራው ገድል አገር እንዲያውቀው ሳይ አለችው በላይ ስትጸንሰው በለው ማታ ረጓራው 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 ረጓባዝ ጎራው ጎራው ወዳሙ በስቶ እንጂ ለስጋው ያደረ አይ ወዳሙ በስቶ እንጂ ለስጋው ያደረ አብይ ጾም ነው ብለን ተናግረን ነበረን ጎራው
ጎረው 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 መገነያን ደና ጎረው ረቂ ጉፋኗ ረፋኗ ፋኗ ቀስተ ደመናውን ባንዲራውን ሲለብስ ለፍልፎ ይወጣል ኮከቡ ላይ ያለው አጋንንቱ መንፈስ ጎረው 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 ረግፋ ረግፋ በለገፋ ረበለው በጥበብ ተጉዞ በዘመነ መንገድ 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 በጥበብ ተጉዞ በዘመነ መንገድ አሳምነው ፋኖ የፋሽስቱን ገረድ ጎረው 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 ኧረ ጎረው 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 ኧረ ጎረው ኧረ ጎበዝ ድል ማድረግ ቢሳነው ከወንዶች ጋር ታግሎ ድል ማድረግ ቢሳነው ከወንዶች ጋር ታግሎ ድል ማድረግ ቢሳነው ከወንዶች ጋር ታግሎ ባንዳ ይፎክራል ሴት ሕፃናት ገሎን ኧረ ጎበዝ ጎረው 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 በለማ አንተ አይዞህ መገነያን ጎረው አይ አምላክ ተቀብሎት ጾምና ጸሎቱን ጸሎቱን አይ አምላክ ተቀብሎት ጾምና ጸሎቱን ጸሎቱን በላይ አርጎ ሰጠው ለጎጃም ዝናቡን ጎረው ጎረው እጁ ከብረት የሚጠነክር አልሞ ተኳሽ ኃይሉ መነጽር የሀገር ጋሻውንም የደምሰ መለየት ያውቃል ቁራና ዝናው እንደ አባይ የሚነገርለት ትዕግስቱ እንደ ምንጭ የሚፈልቅለት አነድዳቸው የጣነው መብረቅ በሌሊት ክላ 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 ክላልኝ ክላ በለውማ ከላይ ካልታደሉት የነፍጠኛን ሚስጥር ሚስጥር ከላይ ካልታደሉት የነፍጠኛን ሚስጥር 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 ልብ አይሆንም ድሽቃ መድረጊ ስናይፐር ብረት ወዲያ አስገባት አስተው አልፈኛ ብረት ብረት በተጋድሎ ሙክራብ መቅረዝ ሳያበራ በተጋድሎ ሙክራብ መቅረዝ ሳያበራ
Hamarit,